ጥቁር እንግዳና ሌሎች አጫጭር የስቅለት ታሪኮች። ጥቁር እንግዳ። ክፍሉ በዳቦ ጠረንና በሰዎች ትንፋሽ ታውዷል። የተለኮሰው ላምባ ብርሃን በጠረጴዛ ዙሪያ በተሰበሰቡት 13 ሰዎች ፊት ላይ ያንጸባርቃል። ኢየሱስ ዳቦውን አንስቶ እየቆረሰ በለስላሳ ድምፅ ይህ ስለ እናንተ የምቆርሰው ሥጋዬ ነው ሲል ተናገረ። በድንገት በየት እንደገባ የማይታወቅ ቀዝቃዛ የነፋስ ሽውታ ክፍሉ ሞላው። መስኮቶች ግን ዝግ ነበሩ። ቀጠለና የእንጨቱ በር በዝግታ ከውጭ ሲንኳኳ ተሰማ። ደቀ መዛሙርቱ የሚጠብቁት ሰው ባለመኖሩ በድንጋጤ እርስ በርስ ተያዩ። ጴጥሮስ እጆቹን በፍጥነት ጩቤው እጀታ ላይ አሳረፈና ድምፁን ጎላ አድርጎ ማነው አለ። መልስ የለም። በሩ ከቀድሞ ጎላ ባለ ድምፅ ተንኳኳ። በመቀጠልም በሩ የመንሳጠጥ ድምፅ እያሰማ ተከፈተና ረጅም ካባ የደረበ ፊቱ በካባው ኮፍያ ሙሉ በሙሉ የተሸፈነ ዘለግ ያለ ሰው ወደ ውስጥ ገብቶ ቆመ። እንግዳው ሰላም ለዚህ ቤት ይሁን በማለት ሰላምታ አቀረበ። ድምፁ ግን ቀዝቃዛና ሕይወት አልባ ነበር። ይሁዳ እየተቁነጠነጠ ጌታ ሆይ ለተጨማሪ ሰው የሚሆን ቦታም ሆነ ምግብ የለንም ሲል አኩተመተመ። እንግዳው እንዲገባ ባይፈቀድለትም የማንንም ግብዣ ሳይጠብቅ በተረጋጋ እርምጃ ወደ ውስጥ ዘለቀ። በሩ ማንም ሳይነካው ከበስተጀርባው የማስተጋባት ድምፅ አሰምቶ ተዘጋ። የተለኮሱት ላምባዎች ነበልባሎች በፍርሃት ይሰግዱ ይመስል ወደ ሰውየው አቅጣጫ አዘነበሉ። ኢየሱስ የእንግዳውን ውስጥ ድረስ ጠልቆ የሚሰረስር የተሰወረ እይታ በዓይኖቹ እየተመለከተ ከኛ አንዱ አይደለህም፣ ለምን መጣህ አለው። እንግዳው ደረቅ የፌዝ ሳቅ አሰማና አይደለሁም ብለህ ነው? ክህደት በሚኖርበት ቦታ ሁሉ የምገኝ አይደለሁምን? በማለት ምላሽ ሰጠ። ቶማስ አቃሰተ። እንግዳው ሲንቀሳቀስ ባይታይም በጠረጴዛው ዙሪያ በሚገኙት መቀመጫዎች አንደኛው ባዶ ወንበር ላይ ተቀመጠና ረጃጅም እጆቹን ዘርግቶ አንዱን ዋንጫ ከመጠን በላይ በረዘመ ጥፍራም ጣቶቹ እየጨበጠ ቀጣይ ስለሚሆነው ነገር ዋንጫችንን እናንሳ አለ። ይሄኔ እንድርያስ አንዳች ምልክት አሳየና ጳውሎስ ጩቤውን ከአፎቱ ላጥ አድርጎ እንግዳው ላይ ሊሰካ እጆቹ መንገድ በጀመሩበት ቅጽበት ኢየሱስ በቃ የሚል ትዕዛዝ የተሞላ ድምፅ አሰምቶ ይህች ምሽት ከላይ የታዘዘች ናትና በዚህ አንዳች ስልጣን የለህም ሲል ተናገረ። እንግዳው በፍጹም እርጋታና ያለአንዳች መረበሽ ጽዋውን በዝርግታ ወደ አስቆርቱ ይሁዳ ገፋ እያደረገ ስልጣን የለኝም እንዴ በማለት በተጠያቂያዊ እይታ ተመለከተው። ይሁዳ እጆቹ እየተንቀጠቀጡ ጽዋውን ተቀበለ። ከውጪ በኢየሩሳሌም ጎዳናዎች ላይ የውሾች ዋይታና ለቅሶ ድቅድቁን የምሽት ጨለማ ሰንጥቆ አስተጋባ። 30 የብር ማዕለቆች። አስቆርታዊው ይሁዳ ሳንቲሞቹን ጨብጦ ቅዝቃዜያቸውን በመዳፉ በማጣጣም ላይ ነው። ይህ ናዝራዊው የተሸጠበት ዋጋ ነው። አይሁድ ሲመጡ ኢየሱስ ጦርነት ያውጃል ብሎ ጠብቆ ነበር። ሰማያት ተከፍተው የእሳት ሰይፍ የያዙ መላእክት የሚወርዱም መስሎት ነበር። እውነተኛ መሲህ ከሆነ ጭቆናን መታገል አልነበረበትም። እሱ ግን በተቃራኒው በአሳዛኝ ስቃይ እየተመለከተው ወዳጄ ለማድረግ የመጣህበትን አድርግ አለው። እነዚህ ቃላት በፍርሃት አራዱት። ሁሉም ነገር በተሳሳተ መንገድ ተረድቶት ይሆን? በአእምሮ ከተሰማው ከባድ የጥፋተኝነት ስሜት በላይ በእጆቹ የጨበጣቸው ሳንቲሞች እንደ እፍም እሳት አቃጠሉት። ሳንቲሞቹ ለመመለስ ወደ ቀሳውስቱ ሲዞር ዞር በል አንቀበልህም፣ ወደምታደርስበት አድርሰው በማለት አላገጡበት። ከትዕይንቱ ለመሸሽ በምሽቱ ጨለማ ሲደናበር አደናቅፎት በአፍጢሙ ተደፋና ሳንቲሞቹ ከመዳፉ አፈትልከው አሸዋ ላይ እንደተንጠባጠበ ደም ጭቃ ውስጥ ገብተው ተሰወሩ።
በእርግጥ የሸጠውና የካደው መምህሩን ብቻ ሳይሆን ወዳጄ ብሎ የጠራውን ብቸኛውን እውነተኛ ሰው ነበር። በመጨረሻም ይሁዳ በቅጠል አልባ ጨፍራራ ዛፍ ስር ቆሞ አንዳንድ በደሎች ካሳ ሊኖራቸው እንደማይችል ተገነዘበ። ነገር ግን በጣም አርፍዶ ነበር። የቀሬናው ሰው። በወቅቱ ለራሴ ጉዳይ በኢየሩሳሌም በማለፍ ላይ ነበርኩ። ድንገት ሳላስበው አንድ የሮማ ወታደር በወፍራም እጆቹ ትከሻዬን ጨምድዶ አግዘው ሲለኝ የግል ጉዳዬ እንደ ጉም በኖ ጠፋ። ከፊት ለፊቴ እንቅፋት ወደሚያደነቃቅፈው ሰውዬ ገፈተረኝ። አንሳና ተሸከመው ሲል አዘዘኝ። ሰውየው ናዝራዊ ነበር። ጀርባው በግርፋት ተተልትሏል። ፊቱ በቡጤና በድብደባ ክፉኛ ቆሳስሎ በደም ተለውሷል። እንደተገፈተረ ከወደቀበት ሽቅብ ሲመለከተኝ አይኖቹ ከዓይኔ ተጋጩ። እይታው ጥልቅ ነበር። በውስጡም ከቁጣና ሐዘን ይልቅ ምስጋና ይነበብበታል። ውስጤ ከዚህ ሁሉ ሰው መካከል እኔ ለምን ተመረጥኩ በሚል ቅሬታ ተሞልቶ መስቀሉን አንስቼ ተሸከምኩት። የጎልጎታን ዳገት መውጣት ስጀምር ግን ሹክሹክታዎችን መስማት ጀመርኩ። ልጄን ፈውሶልኛል፣ አንዱን ቂጣ ባርኮ ሺዎችን መግቧል፣ አልዓዛርን ከሞት አስነስቷል፣ ወዘተ። በመጨረሻም ወታደሮቹ መስቀል ላይ እጆቹን ዘርግተው ሲቸነከሩ አይኖቼን መንቀል ተሳነኝ። አባት ሆይ ይቅር በላቸው ሲል ቃተተ። በመስቀሉ ሸክም የዛሉት ክንዶቼ አሁን እየተንቀጠቀጡ ነው። ለግል ጉዳዬ ወደ ኢየሩሳሌም መጥቼ የእግዚአብሔርን በግ መስዋዕትነት ተመልክቼ ከተማዋን ለቅቄ ወጣሁ። የመጨረሻ ተማጽኖ። በመንግስትህ አስበኝ። ምስማሮቹ መዳፎቼን እንደ እሳት እያቃጠሉት ነው። እጆቼ የሰውነቴን ሸክም መቋቋም ተስኗቸው እያንዳንዱን ሰከንድ በብርቱ ስቃይ እያሳለፍኩ ነው። በስተግራዬ የተሰቀለው ጓደኛዬ የተሰበሰበውን ሕዝብ እየተራገመና እየተሳደበ ያቃስታል። በስተቀኜ የተሰቀለው እሱ ነው፣ ናዝራዊው። እንደ ጎርፍ የሚፈስ ደም ፊቱን ሸፍኖታል። አይኖቹ ስቃይ እንጂ ጥላቻ አይነበብባቸውም። ሕዝቡ ሲሰድበውና ሲያንቋሽሸው በዝምታ ይመለከታል። ወታደሮቹ በእጀ ጠባቡ ዕጣ ሲጣጣሉም አንዳች ተቃውሞ ካፉ አልወጣም። ጓደኛዬ በስቃይ እያጓራ አንተ መሲህ አይደለህምን? ራስህንም እኛንም አድን አለው። ውስጤ ሌባና ወንበዴ ሆነ ብትኖርም እንደ ሞኝ መሞት የለብህም የሚል አንዳች ስሜት ተጫነኝ። ትንሽ እግዚአብሔርን አትፈራም? እኛስ በስራችን ነው፣ እሱ ምን በደለ ስል ገሰጽኩት። ቀጠልኩና በፍርሃትና በአክብሮት ወደ እርሱ ዞሬ ኢየሱስ ሆይ በመንግስትህ አስበኝ አልኩት። ድምፁ ደካማ ቢሆንም በውስጤ የነበረውን ስቃይ የማሸነፍ ጉልበት ነበረው። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለኝ። የተስፋ ቃሉ እንደ ቀዝቃዛ ነፋስ በላይ ላይ ሲያልፍ ታወቀኝ። በፈተናና በድንጋጤ በተሞላው የሕይወት ዘመኔ ለመጀመሪያ ጊዜ ፍርሃት ሲርቀኝ ተሰማኝ። ጨለማ ምድሩን ዋጠው። መሬት ተንቀጠቀጠች። እስትንፋሴ ከመዘጋቱ በፊት ግን ደግሜ እንደማገኘው እርግጠኛ ነበርኩ። መልካም የስቅለት በዓል፣ መልካም የትንሣኤ በዓል።